ያለው እኛ ቲክቶክ ላይ ከኛ ጋር እንዲህ አሰጣ ገባ ነበረና አረ ኖ እኛ እንደዚህ ማንን ያለው እኛ ነው እንዴ ምናምን ስንል ሳይጠሩ አቤት አሉ። ስለዚህ እነሱ ናቸው ተባለ። ከዛ በኋላ ዋሹ አንድ ያዳምጥ። አንተ በተናገርከው እኮ አልዋሹም እኮ በቃ አልነግርህም። ይሄ ነው ችግር። ከአንዴ ብታዳምጥ እኮ ይገባህ ነበር። ከዛ 4 ሰዎች ሰሌክት አደረጉ። 4ታችንም እዚህ ቲክቶክ ላይ እስልምና ውስጥ የገባ ነው የነበረው ልጆች አጋጣሚ ነው እዚሁ ንጽጽር ምን ሰራለን ዲስካሽን ቲሞች ምናምን የነበር አንድ ያዳምጥ። ስለማታውቅ እያስረዳው ይጨርስና ማቋረጥ ሳይሆን ሲዋሽ አይ ካን ቴል ሂም ኢፍ ኢዝ ላይን አይ ሲጨርስ ትለዋለህ። ችግር የለውም። ሲጨርስ እሱ ከጨረሰ በኋላ አወራለሁ እኔም። ኦልራይት አሁን ምን መሰለ ሀሳቤ አንዳንድ እውነታዎችን ስናገር ምን መጣ መሰለህ ይሄ ልጅ በቃ ንጽጽሩ ላይ ሊሰልል ነው የመጣው ምናምን ማለት ጀመሩ። ምክንያቱም እኔ የምናገረው እውቀት ያለኝ መረዳት እስልምና ላይ ያለው ነገር ሪያሊቲ የሆነና እውነታን ነው የምናገረው። በዚህ ምክንያት ኡስታዞቹ ይሄ ልጅ እስልምና ሊሰልል ነው የመጣው ብሎ አንድ ኡስታዝ እዚህ ቲክቶክ ላይ ያለ ወሂድ የሚባለው ግለሰብ በአደባባይ ሰላይ ነው ምናምን ብሎ ተናገረ። ከዛ ሰላይነት ያልሆን ሲለው ምን አለ? ሊያብድ ነው በቅርቡ አንድ ሰው በቅርቡ ሊያብድ ነው። ከዚህ በፊት ማቀው ሰው ነበረ እንደዚህ አብዷል። ስለዚህ ሊያብድ ነው ተመልከቱት እያያችሁት ምናምን እያለ ሌላ ነገር ተናገረ። አሁንም ይሄንን ነገር አለ። እኔ ጥያቄ ጠየቁ። ጥያቄን ሳነሳ እኔ እና እሱ ፊት ለፊት ነው ያወራ ነው። ቪዲዮ ከፍቻ አሳያለሁ። አላህ እና ያህዌ አንድ ናቸው ወይ? ረዶ አላውቅም ግን ወርዷል። አይነ ሞዴሬተሮች ነው ያሉት። ጉዳይ ነው ማን እንዳወራ እሱን ለማለት እኔ አይደለም ያስወራኩ። ሀሳቤ ልጨርስና አለቅላችኋለሁ። ካረዘምኩት በጣም ይቅርታ። ፖይንቱን እንድትረዱት ነው የነበረውን ሁኔታ። ከዛ በኋላ መከፋፈል ተፈጠረ። ምን አይነት መከፋፈል ተፈጠረ? እኔ ብቻዬን ቀረው። ኡስታዝ ዋሂድ ከኢቲስቶች ጋራ ከግብረ ሰዶማውያኖች ጋር ሆኖ እኔና ለምንድነው የሚጨርሰው? ማውራት ስለቻለ ብቻ የፈለገውን ያወራል እንዴ? አብዲሳ ኡስታዛችንን እኮ ነው እየተናገረ ያለው እንዴ። በስነ ስርዓት ያወራ። ማውራት ከፈለገ ምንድነው የሚያጫጫው? እነሱ ውሸታም ናቸው ወይ ነው ፖይንቱ። አንተ ልትሰልል እንደገባ እኮ ራስህ ከተናገርክ ውሸታም አይደሉም እኮ። ይጨርስና ከዛ ይሄንን ዋሽታል። ሁሉም እኮ እያለ ነው። ምንድነው ግብረ ሰዶም ምናምን ብሎ የሚያወራው ታዲያ? በስነ ስርዓት ያወራ። ቆይ አንዴ ያስጨርሰው። አንደኛ ነገር የሚያውቀውን ነገር ሊሆን ይችላል። ገባ? ያወራው whatever he say ኡስታዛችንን የሚያውቀውን ነገር እንዲያደርግ። አሁን እሱን እኮ ግብረ ሰዶም አላለውም እኮ እሱን እሱ ያለው ከኡስታዛችን ደግሞ ከግብረታችን ዝም በል አንተ። አንተ ደግሞ ምንድነው አንስተህ ሚውት የምታወራው? እኔ እና እሱ ነው የምናወራው። እነሱ ዝም በል ያለባቸው። ዝም በል አንተ። ለምን እነሱ ትጨነቃለህ? እነሱ ለምንድን ነው ማለት ጨነቀው እንዴ? ኡስታዝ እኮ ነው። ለምንድን ነው የምትጨነቀው ትላለህ አንተ? ለቄሶች ካልተጨነቅ እኛ ለኡስታዛችን እንጨነቃለን። እኛንን ወይ ብለው ይጠይቁት እነሱ። ዝም በል አንተ። ዝም በል የምታስበው አንተ እንዴ? ሲቶ አንዴ እኔ ማን ይጫነቃቸዋል? ይኸውልህ እስማኤል የፈለገውን ይናገር። ከዛ አንተም እንደፈለግ ኡስታዞቻችንን የሚነካ ነገር እንዳይናገር መናገር ይችላል። ሀሳቡን ወጣበት። ኡስታዛችንን ተናግረህ ኡስታዙን አላለውም መሰለኝ። ኡስታዝን አልናገርም። ይኸው ጄኔራልም ነበረ ያውቀዋል የነበረውን ሁኔታ። የተፈጠረው ምን መሰለ? ሰላይ ነው ጉዳይዲያ ምናምን ብለው ኢቲስቶች ጋራ በህብረት ሆነው ይሄ ልጅ እንደዚህ መደረግ አለበት እንደዚህ መደረግ አለበት እየተባለ ትዕዛዝ እየተሰጣቸው
እኔ ላይ ተነሱብኝ። በዚህ መካከል እኔ ብቻዬን ተገነጠልኩ። ራሴን ችዬ ቤቴ መክፈት ጀመርኩ። ራሴ የማምንበትን ሀሳብ መናገር ጀመርኩ። ይሄ ነው የገባኝን እውነት መናገር ጀመርኩ። ከዛ በኋላ ቁርአን ላይ ጥያቄ ማንሳት ጀመርኩ። እንዴ እናንተ ሙስሊሞች አላህ ያህዌ ነው ስትሉ አልነበረ ወይ? አላህ አብ ነው ስትሉ አልነበረ ወይ? እና እውነት ነው ይሄ ነገር ብዬ ስጠይቅ ግማሹ የሙስሊሙ ማህበረሰብ ይሄ ቦርን ሙስሊም የሆነው አላህ ያህዌ አይደለም የሚል በቴሌግራምም ላይ በምንም ላይ መጻፍ ጀመረ። እሱን አየው። ከእንደገና ደግሞ ይሄ ሰለምቴ የሚባለው ኡስታዝ ደግሞ አላህ ያህዌ ነው ብሎ የሚያምነው እሱ ብቻ እንደሆነ አወቅኩ። ከዛ ይሄ ውሸት ገባኝ። አንደኛ እስልምና ላይ የሚሰራው አንደኛው ውሸት ይሄን የገባኝ አላህና ያህዌ ጭራሽ የማይገናኝ አምላክ እንደሆነ ገባኝ። ሁለተኛ ተውራት፣ ኢንጂል፣ ዛቡር የሚባለው መጽሐፍ የአይሁዶችና የክርስቲያኖች ነው ብሎ የሚያምነው ሰለምቴው ነው። ቦርን ሙስሊም የሆኑት የተወለዱት ሙስሊሞች ተውራት፣ ኢንጂል፣ ዛቡር የሚባለው መጽሐፍ የነቢያቶች መጽሐፍ ከነጭራሹ ጠፍቷል የሚሉ ናቸው። ይሄኛውም ገባኝ ለሁለት የተከፈለ እንደሆነ። ከዛ በኋላ ይኸውልህ ከእስልምና የወጣሁበት ዋናው ምክንያት ነው እየነገርኩ ያለሁት፣ አዳምጥ። ከዛ ይህንን ጥያቄ መጠየቅ ሲጀምር ሰላይ ነህ ማለት ተጀመረ። አንተ ልትሰልል ነው የመጣው። እኔ መስጊድ ውስጥ ኢቨን እዚህ ቲክቶክ ነው የምንተዋወቀው፣ መስጊድ ውስጥ አንተዋወቅም። እነዚህ ልጆች ጋር ምን የሚሰለል አለ? እዚህ ጋር ፎሎ አድርገህ ቴሌግራም ላይ የወሂድ ቻናል ላይ ማንም መግባት ይችላል፣ ክርስቲያንም መግባት ይችላል። ማነው ሳላ ምናምን የሚባለው ኢምራን የሚባለው ምናምን ጋር ሄደህ ፎሎ አድርገህ መሄድ ይችላል። ስለዚህ ሰላይ የሚለው ይኸውልህ ሰላይ የሚለው ነገር እኔም ማነሳውን ጥያቄ መመለስ ስላቃታቸው እኔን ምን አደረጉኝ? እንደ ሰላይ እና ልክ እንደሆነ ነገር ልመረምር እንደመጣው ቲክቶክ ላይ ነው እኮ የምንተዋወቀው ሁሉንም ጋር እንደዛ አደረጉኝ። ሌላው አንድ ነገር ምን አለ መሰል መስጊድ ውስጥ ምንድን ነው የሚሰለለው? ኦኬ ሰላይ ነኝ ልበልና እኔ ምንድን ነው የሚሰለለው መስጊድ ውስጥ? አሁን ለምሳሌ አሁን ሄጄ መስጊድ መግባት እችላለሁ። እዚህ ያለሁበት ሀገር ማንም አይከለክለኝም። ሄጄ ገብቼ መውጣት እችላለሁ። ምንድን ነው የሚሰለለው? ምንጣፍ ነው ያለው። ምንድን ነው የሚሰለለው? በግድያ ምናምን የምትሰሩት ነገር አለ እንዴ መስጊድ ውስጥ የሚሰለል ነገር? እኛ እንደዚህ አይነት ነገር ጭራሽ የለውበትም። አየው እንደዛ አሉኝ። ገብተዋል። ከሆነ ነገር ጋር አገናኙኝ። የሆነ ወንጀል ልሰራ የገባው ምናምን አስመሰሉ። አይ እነዚህ ሰዎች ፖለቲካ እየሰሩ ነው ብዬ ራሴን አገለልኩ ማለት ነው። ይሄ ነው አየው። ለዛ ነው እስልምና ሃይማኖት ውስጥ የገባ ሰው ጥያቄ የሚጠይቅ ከሆነ ይህን ሰው ምን ያደርጉታል? ወይ ካፊር ነህ ይሉታል፣ ወይ ሰላይ ነህ ይሉታል። ገብተዋል። እንደዚህ አይነት አካሄድ ነው የመጣው ነው ይሄንን የተናገርኩት። አሁን ጉዳይ ዲያ በጣም ብዙ አወራኝ። ኦኬ አንዴ አሁን አይደል እንደገባሽውና 2 ደቂቃ ላውራና ከዛ አንቺ ታወሪያለሽ። ባለፈው ፖይንቱ ምንድነው የተነሳው መሰለ አብዲሳ? ባለፈው የተነሳው እሱ ራሱ እዚህ ሆኖ ምን አለን መሰለ ለኛ ኢየሱስን የካድኩ መስሏችሁ ነው ወይ? ከኢየሱስ ጋር ነው እስልምና ውስጥ ስገባ የገባሁት። ወላሂ እኔ ረከብዋለኝ ማስረጃ። ኦኬ ችግር የለውም። ወይት አንዴ ልጨርስ። ይኸውልህ ቅድም ስታወራን ያለ አላወራውም። እሱ የራሴ ፐርሰናሊቲ ነው። ስለኔ ካወራ ማስረጃ ዝም በል ፕሊዝ። ዲስ ኢዝ ይኸውልህ ከጨረስኩ በኋላ ማስረጃም ትጠይቀኛለህ እንደፈለግ። ምን አለኝ? እኔ ወላሂ ነው የምልህ። ወይ ትረጋ በል ላውራ። ማስረጃ ሳይ አየህ አይደለ? ችግሩ እኔ ላውራ ያልኩህ ማስረጃ ልጨርስና ማስረጃውን እኮ ኡስታዝ እንዲገብቶ ሲል ማስረጃም ጣላል ነው እኮ አይደለ? ኖ እሱ እኔ ያሳያለሁ። ላሳይህ። ኦኬ ጠየቅንህ ግን ስለዚህ ላውራ። ልጨርስና ውሸቱን የቱ እንደሆነ ማስረጃ አውጥቼ ከጨረስኩ በኋላ አሳያለሁ። መጀመሪያ ማስረጃ አለ። እሺ ግን አለ ማስረጃ መጨረሻ ላይ ይኸውልህ ካወራሁ በኋላ ማስረጃውን አውጣልሃለሁ። ምንድን ነው ያለ? ሁላ አፖስቷለሁ። ሁላ የቪዲዮ ማስረጃ አለክ? አዎ። ኧረ በአላህ በእናትህ አንዴ ዝም በል ላውራ። ኦኬ ምን አለ ባለፈው መሰለክ? ሰው ነበረ እዚህ ሰው ምን አለ? እኔ እስልምና ውስጥ ስገባ እኮ እስልምና ውስጥ ከእግዚአብሔር ጋር ከኢየሱስ ጋር ነው አብሬ የገባው